አንድ መንግስት ነኝ ብሎ ስልጣን ላይ ሲወጣ የህዝብን ሰላምና ደህንነት ማስጠበቅ የመጀመሪያና ቤር ሚኒመም የሆነው ተግባሩ ነው። አንድና ሁለት የሌለው ዝቅተኛው ተግባሩ የዜጎችን ሰላምና ደህንነት ማስጠበቅ ነው እና ያንን ለማድረግ ደግሞ ፌል ያደረገው እንግዲህ በራሱ ማናለብኝነት የአምባገነን ምናልባት ሚስተር ይቅርታ ብለን እናምናለን። ስለዚህ በዛ ምክንያት ፌል ካደረገ የዜጎችን ሰላም አንተም ደግሞ የዜጎች ሰላምና ደህንነትን የሚጥስ የሰብአዊና ዲሞክራሲያዊ መብቶችን የማያከብር ተግባር አትፈጽም ልንል የምንችለው መንግስት ነው። ምክንያቱም ኮንትራት ወስጃለሁ በህዝብ ተመርጫለሁ ብሎ ስልጣን ላይ ያለው ያንን በተግባር ሊያረጋግጥ ይገባል። ኃላፊነቱን እየሸሹ ከስልጣን የሚገኘውን ጥቅም ግን መውሰድ ልክ አይደለም ብለን እናምናለን። ስለዚህ በተደጋጋሚ ለብልጽግና ወይም ደግሞ አሁን ስልጣን ላይ ላለው ፓርቲ ጥያቄዎችን የምናነሳበት ምክንያት አሁን የገለጽኩት ነው ማለት ነው። ከጊዜ ለተያያዘ በተለይ ስናነሳቸው የነበሩ ቅድመ ሁኔታዎች ዛሬ ያነሳናቸው አይደሉም። እስከዛሬ ድረስ ፍላጎት በማጣት ቅንነት ባለመኖርና እንደሆኑ በአምባገነንነት ጨፍልቅ ይገዛለሁ በሚል ስርዓት ወይም ትምክህት ነው እነዚህ ጥያቄዎች ያልተመለሱት ብለን እናምናለን። ስለዚህ ይሄ በሆነበት ሁኔታ ጥያቄዎችንም አሁን አንስተን ሱሪ ባንገት ባላልንበትና ለአመታት ስናነሳ የነበርናቸው ጥያቄ የእኛ ብቻ ሳይሆን ደግሞ የኢትዮጵያ ሕዝብ ጥያቄ ሆነ የቀጠሉ ጉዳዮችን መመለስ ባለመፈለጉ ምክንያት እዚህ ደርሰናል። ዛሬም እንዲመለሱ እንሻለን። ግን ሱሪ ባንገት ብለን ዛሬ የሆኑ እንዲመልስ ዛሬ ያወጣነው መግለጫ ሳይሆን ለአመታት ስንገልጸው የነበረው ነገር ነው። ቅድም እንዳልኩት ግን በአምባገነንነት በማናለብኝነት እና በተለይ ደግሞ ስልጣንን የሚያስቀጥለው ጦርነት ብቻ ነው ከሚል የተሳሳተ እና ኋላ ቀር ግንዛቤ በመነሳት ብልጽግና ያንን መመለስ አልቻለም። መመለስ አለመቻሉ የራሱ ኃላፊነት ሆኖ ሳለ ጥያቄዎችን መጠየቃችንን ደግሞ እንቀጥላለን። ግን ለረጅም ጊዜ ስንጠይቃቸው የነበሩ ጥያቄዎች መሆናቸው መነሳት አለበት። ከትብብሩ ጋር በተያያዘ አሁን እንደተባለው ነው። ትብብሩ ወይም ደግሞ ቅንጅት ሲመሰረት ምርጫንና አንዳንድ ደግሞ ምርጫ ነክ ጉዳዮችን በጋራ ለመከወን የተቋቋመ ሆኖ ሳለ ነገር ግን አባል ፓርቲዎቹ ደግሞ የራሳቸው የትግል ስልትን የሚከተሉበት በተለይ ደግሞ ሰላማዊ ትግልን የሚከተሉበትና የቅንጅቱን ደግሞ መሰረታዊ መርሆች ወይም ፒላርስ የሚባሉትን ባልጣሰ መልኩ የትኛውንም እንቅስቃሴ የሚያደርግበት ደግሞ ህጋዊ ሰውነታቸው እንደተጠበቀ የሆነበት ስለሆነ እንደምታውቁት ደግሞ እያንዳንዱ አባል ፓርቲ የራሱ የሆነ ህጋዊ ሰውነት አለው ማለት የራሱ የሆነ ስራ አስፈጻሚ፣ የራሱ የሆነ ማዕከላዊ ኮሚቴና የራሱ የሆነ አባላት እንዲሁም ደግሞ ጎሎች እና ህጋዊ ሰውነት በአጠቃላይ እንዲሁም ታይም ቴብል ያለው በመሆኑ እንግዲህ የኛ የጊዜ ሰሌዳ ዛሬ ላይ አድርሶናል። ሌሎች የትብብሩ አባል ፓርቲዎች ብቻ ሳይሆኑ ሌሎች ይህንን ሀሳብ የሚደግፉ የኢትዮጵያ ህዝብ መከራ ማብቃት አለበት፣ እንደ ሰው በጋራ ቆመን ልንታገል ይገባል የሚሉ ፓርቲዎች፣ የማህበረሰብ አንቂዎች፣ ተጽዕኖ ፈጣሪ ግለሰቦች፣ ሚዲያዎች ጭምር ይህንን በኢሃፓ የተዘጋጀውን ሰላማዊ ሰልፍ መቀላቀልና አጋርነታቸውን ማሳየት ይችላሉ። ለኢሃፓስ ብቻ ሳይሆን ለአጠቃላይ ለኢትዮጵያ ህዝብ ያላቸውን አጋርነት ማሳየት ስለሚችሉ አሁንም በራችን ክፍት መሆኑን ለመግለጽ እንወዳለን። ቀጣይ ምንድን ነው በእንጥልጥል ነው የተዋችሁት ብሏል ሞገስ። እንግዲህ ነገሮችን አሁን ላይ በዚህ ጊዜ ይሄን እናደርጋለን የማንልባቸው በጣም ብዙ ምክንያቶች አሉ። ከምክንያቶቹ ባለፈ ግን በዋነኝነት ውሳኔዎች መወሰን ያለበት የውስጥ የፓርቲ ደንብን ሂደትን በተከተለ መልኩ ነው። ስለዚህ አሁን በጠቀስኳቸውና እናንተም ልትረዷቸው በምትችሉ ምክንያቶች በትክክል ታይም ቴብሎችን ለመግለጽ ባንችልም ቅድም እንዳልነው ግን በትክክል አሁን እየሄደ ባለበት ሁኔታ ምርጫው አምባገነንነትን ያዋልዳል እያለን አምባገነንነትን በማዋለድ ሂደት ውስጥ ደግሞ ኢሃፓ ተሳታፊ መሆን ታሪኩ የሚፈቅደው ስላይደለ ሁኔታዎች እስካልተስተካከሉ ድረስ ከዚህ ቀደም እንደገለጽ ነው ከምርጫው ኤግዚት ማድረግን ጨምሮ ሌሎች የፖለቲካ እርምጃዎችን የመውሰድ ውሳኔያችን አሁንም ስታንድ እንዳደረገ ነው፣ አሁንም እንዳለ ነው። በዛ ላይ ምንም አይነት ድርድር የለንም። ከአፋብን ጋር እንዴት ተመሳሰለ የሚል ጥያቄ ተጠይቋል። እንግዲህ ሁላችንም እየኖርን ያለነው ኢትዮጵያ ውስጥ ነው። ስለዚህ በኢትዮጵያ ሁኔታና አጠቃላይ አሁን የሁኔታዎች ላይ ያለን ግምገማ ለምን ተመሳሰለ የሚለው አኪዜሽን ልክ ነው ብለን አናምንም። እንዳልኩት ሁላችንም በአንድ ሀገር ውስጥ ነው እየኖርን ያለነው። ከዚህ ቀደም በተደጋጋሚ እንደምንለው የትግል ስልታችን ይለያያል። አንድ የሚያደርገን የትግል ስልት የለም። ነገር ግን ህዝብ ደግሞ የህልውና አደጋ አለብኝ ብሎ እየታገለ መሆኑን ደግሞ የምናቃልለው ጉዳይም አይደለም።
ስለዚህ መመሳሰሉ እኛም በተደጋጋሚ ስለ ህልውና አደጋ የምናነሳው ነገር ነው። እኛም እየኖርንበት እነሱም እየኖሩበት ያለ ሁኔታ ስለሆነ መመሳሰሉ አብሮ መስራትን ያሳያል ብለን አናምንም። የአሁኑ ሰልፍ ይካሄዳል ወይ ለሚለው እንግዲህ የአሁኑ ሰልፍ እናካሄዳለን ብለን የተነሳ ነው። እርግጥ ነው በኢትዮጵያ ውስጥ ሰላማዊ ትግል ማድረግ በጣም አስቸጋሪ ሁኔታ ውስጥ እንዳለን ሁኔታ እንዳለ ወይም ደግሞ በጣም አጣብቂኝ ውስጥ እንደሆነ እና የሚወረወሩት ቀስቶች ከሁሉም አቅጣጫ እንደሆኑ እንረዳለን። ነገር ግን አንዴ የገባንበት አምነንበት በሰላማዊ መንገድ እንታገላለን፣ ለውጥ እናመጣለን ብለን እየቀጠልን ያለንበት ስለሆነ አሁን ላይ ከመቼውም ጊዜ በላይ ቁርጠኛ ነኝ። ደግሞ አሁን ያለው ሁኔታ ከመቼውም ጊዜ በላይ የሚያሳስብ ነው ብለን እናስባለን። ህዝብ በጅምላ እየተገደለ ነው። በማንነቱ ምክንያት ተለይቶ እየተጠቃ ያለበት፣ የፖለቲካ እስረኞች አሁንም በእስር ቤት እየማቀቁ የሚገኙበት፣ አንዳንዶቹም ደግሞ ኢሰብአዊ አያያዝ እየተደረገባቸው ሕክምና ጭምር ማግኘት እንደ ሰማይ ርቆባቸው ያለበት ሁኔታ ባለበት ትግራይ፣ አማራ ክልል ትግራይ ለሁለተኛ ጊዜ በምርጫ የማይወከልበት አማራ ክልልም እንዲሁ በዚህ ዓመት ላይ ወከል የሚችልበት ሁኔታ እያለ የምርጫ ሂደቱን እያየን ነው። ከስር ከስር እየተከታተል ነው። አሁን ባለው ሁኔታ ይህን ሁሉ ለማስቀጠል የኢሃፓ ታሪክ አይመጥንም በዚህ የእጀባ ጉዞ ውስጥ ለመቀጠል እና